ታሪኩ የሚጀምረው በአንድ የራት ግብዣ ነው። ምግቡ ምርጥ ነው። መጠጡ ይፈሳል። ሳቁም ቤቱን ሞልቶታል። የዓለምን ግማሽ የሚገዙት ጄኔራሎችና መሪዎች ተቃቅፈው ይስቃሉ። በመካከላቸው ደግሞ እጅጉ ትሑትና ተጫዋች የሚመስለው ጆሴፍ ስታሊን አለ። ነገር ግን እዚህ ክፍል ውስጥ ካሉት ሰዎች መካከል አንዱ የሞት ፍርዱ እንደተፈረመ አያውቅም። ዛሬ ጓደኛው የሆነው ስታሊን ነገ ገዳዩ እንደሚሆን አልጠረጠረም። ለምን? ምክንያቱም ስታሊን አንድ ትልቅ መሳሪያ አለው፣ ጭምብል። ዛሬ የምናየው ስለ አንድ አምባገነን ታሪክ ብቻ አይደለም። ዛሬ የምናየው በሕይወታችሁ በሥራችሁና በጓደኝነታችሁ ውስጥ ሊገድላችሁ ያሰፈሰፈውን ስውር ጠላት እንዴት እንደምትለዩት ነው። ሮበርት ግሪን ዘ ሎስ ኦፍ ሂውማን ኔቸር በሚለው መጽሐፉም ከስታሊን አስፈሪ ሕይወት በስተጀርባ ያለውን የናርሲዝም ወጥመድ ይተነትልልናል። ከአድናቆት ጀርባ ያለውን መርዝ፣ ከትህትና ጀርባ ያለውን ጭካኔ ለማወቅ ዝግጁ ናችሁ? እስከ መጨረሻው ተከታተሉን። ምክንያቱም ከዚህ ቪዲዮ በኋላ ሰዎችን የሚታዩበት መነጽር ለዘላለም ይለወጣልና። አብዛኞቹ ሰዎች ጆሴፍ ስታሊን የሶቪየት ኅብረት መሪ በነበረበት የመጀመሪያዎቹ ዓመታት በሚያስገርም ሁኔታ ማራኪ፣ ቻርሚንግ ሆነው አግኝተውታል። ከብዙዎቹ የበታች መኮንኖች በዕድሜ የሚበልጥ ቢሆንም ሁሉም በሩሲያኛ ቋንቋ የቅርብነትን በሚገልጽ አንተ በሚለው አጠራር እንዲጠሩት ያበረታታ ነበር። ሌላው ቀርቶ ለታችኛው እርከን ባለስልጣናት እንኳ ራሱን ሙሉ በሙሉ ተደራሽ ያደርግ ነበር። አንተን ሲያዳምጥህ አይኖቹ ውስጥ ድረስ ዘልቀው በሚገቡ ያህል በከፍተኛ ትኩረትና ፍላጎት ነበር። ጥልቁን ሐሳብህንና ጥርጣሬን የሚረዳም ይመስል ነበር። ነገር ግን የእሱ ትልቁ ባህሪ አንተ አስፈላጊ እንደሆንክና የአብዮተኞቹ የውስጥ ክበብ አባል እንደሆንክ እንዲሰማ ማድረግ ነበር። ከቢሮ ስትወጣ እጁን በትከሻ ላይ አድርጎ ይሸኝህ ነበር። ስብሰባውንም ሁልጊዜ የቅርብ ወዳጅነት በሚሰማው መንፈስ ያጠናቅቅ ነበር። አንድ ወጣት ቆይቶ እንደጻፈው እርሱን ያዩ ሰዎች ዳግመኛ ለማየት ጓጉ ነበር። ምክንያቱም ለዘላለም የሚያሳስራቸው ትስስር አሁን እንደተፈጠረ እንዲሰማቸው ያደርግ ስለነበረ ነው። አንዳንዴ ድንገት ራሱን ያርቅ ነበር። ይህም በዙሪያ ያሉትን ሰዎች ያሳብዳቸው ነበር። ከዚያም ስሜቱ ያልፍና በድጋሚ በእርሱ ፍቅርና እንክብካቤ ውስጥ ይረኩ ነበር። የእርሱ ማራኪነት በከፊል የሚመነጨው አብዮቱን በአካል ከሚወክል ማንነቱ ነበር። እርሱ የሕዝብ ሰው፣ ሸካራና ትንሽ ብልግና ቢጤ ያለበት ቢሆንም ማንኛውም ተራ ሩሲያዊ ራሱን በእርሱ ውስጥ ሊያይ የሚችልበት አይነት ሰው ነበር። ከሁሉም በላይ ደግሞ ጆሴፍ ስታሊን በጣም አዝናኝ ሰው ሆኖ ይታይ ነበር። መስፈንና ገራገሩን ቀልድ መቀለድ ይወድ ነበር። በእነዚህ ባህሪያቱ የተነሳ ስልጣኑን ቀስ በቀስ ማጠናከሩና የሶቪየትን መዋቅር ሙሉ በሙሉ መቆጣጠሩ ምንም አያስደንቅም። ነገር ግን ዓመታት እያለፉና ስልጣኑ እየገነገነ ሲመጣ ሌላኛው የማንነቱ ገጽታ ቀስ በቀስ አፈትልኮ መውጣት ጀመረ። ያ በግልጽ ይታይ የነበረው ወዳጃዊነት እንደታሰበው ቀላል አልነበረም። ምናልባትም በቅርብ ጓደኞቹ ዘንድ የዚህ የመጀመሪያው ትልቅ ምልክት የታየው በሰርጌይ ኪሮቭ ዕጣ ፋንታ ላይ ነበር። ኪሮቭ የፖሊት ቢሮ ኃያል አባል ሲሆን በ1932 የስታሊን ሚስት ራሷን ካጠፋች ጀምሮ የእርሱ የልብ ጓደኛውና የምስጢር አጋሩ ነበር። ኪሮቭ ቀጥተኛ፣ የዋህና በቀላሉ ከሰዎች ጋር የሚግባባ ሰው ነበር። ስታሊንንም የማረጋጋት ልዩ ችሎታ ነበረው። ነገር ግን ኪሮቭ ካሰበው በላይ በሰዎች ዘንድ ተወዳጅ እየሆነ መጣ። በ1934 ጥቂት የክልል መሪዎች አንድ ሐሳብ ይዘው ቀረቡለት። በገበሬው ላይ ስታሊን በሚያደርሰው ግፍ መማረራቸውንና መፈንቅለ መንግስት በማድረግ ኪሮቭን አዲሱ መሪ ሊያደርጉ እንደሚፈልጉ ነገሩት። ኪሮቭ ግን ታማኝ ሆኖ ቀጠለ። ሴራውን ለስታሊንም ገለጠለት። ስታሊንም አብዝቶ አመሰገነው። ነገር ግን ከዚያን ጊዜ ጀምሮ በስታሊን በኩል አንድ ለውጥ ታየ። ከዚህ ቀደም ታይቶ የማይታወቅ ቅዝቃዜ በስታሊን ፊት ላይ ነገሰ። ኪሮቭ የፈጠረውን አደገኛ ሁኔታ ተረዳው። ለስታሊን የገለጠለት እውነት ስታሊን እንዳሰበው ተወዳጅ እንዳልሆነና በተለይ ደግሞ አንድ ግለሰብ ከእርሱ በላይ ተቀባይነት እንዳለው ነው። ኪሮቭ አሁን ያለበትን አደጋ ተገነዘበ። የስታሊንን ስጋት ለማርገብ ያልሞከረው ነገር አልነበረም። በህዝባዊ ንግግሮቹ ላይ የስታሊንን ስም ከምንጊዜውም በላይ እየደጋገመ ጠራ። ውዳሴውም ከመጠን በላይ የሆነ ሆነ። ይህ ግን ስታሊንን ይበልጥ ጠርጣራ አደረገው። ኪሮቭ እውነቱን ለመደበቅ በጣም እየጣረ እንደሆነ አድርጎ ወሰደው። አሁን ኪሮቭ ቀደም ሲል በስታሊን ላይ ቀልዳቸው የነበሩትን ሸካራ ቀልዶች አስታወሰ። በወቅቱ እነዚህ ቀልዶች የቅርብነታቸው መገለጫ ተደርገው ይወሰዱ ነበር። አሁን ግን ስታሊን እነዚህን ቀልዶች በተለየ መነጽር እንደሚመለከታቸው እርግጠኛ ነበር። ኪሮቭ ወጥመድ ውስጥ እንደገባና አቅም እንደሌለው ተሰማው። በታህሳስ 1934 አንድ ግለሰብ ኪሮቭን ከቢሮው ውጭ በጥይት መትቶ ገደለው።
ምንም እንኳን ስታሊን በግድያ ውስጥ በቀጥታ እጁ እንዳለበት የሚያረጋግጥ ማስረጃ ባያገኝም ግድያው የእርሱ ስውር ፍቃድ እንደነበረበት ግን በእርግጠኝነት መናገር ይቻላል። ግድያውን ተከትሎ ባሉት ዓመታት አንዱ የስታሊን የቅርብ ጓደኛ በሌላው እየተተካ በቁጥጥር ስር ዋሉ። ይህም በ1930ዎቹ መገባደጃ ላይ በመቶ ሺዎች የሚቆጠሩ ሰዎች ሕይወታቸውን ላጡበት ታላቁ ጭፍጨፋ መነሻ ሆነ። በዚህ ጭፍጨፋ ውስጥ የተካተቱት የእርሱ ከፍተኛ ረዳቶች በሙሉ ቃል እንዲያወጡ ከፍተኛ ስቃይና ድብደባ ተፈጸመባቸው። ከዚያም ስታሊን እነዚያን ስቃይ የፈጸሙ ሰዎችን ጠርቶ በአንድ ወቅት ጀግና የነበሩትን የቅርብ ጓደኞቹ በሞት አፋፍ ላይ ሆነው ምን አይነት ተስፋ የቆረጠ ተግባር ሲፈጽሙ እንደነበር በጉጉት ያዳምጥ ነበር። አንዳንዶቹ ተንበርክከው እያለቀሱ ኃጢአታቸውን ይቅር እንዲላቸውና በሕይወት እንዲተዋቸው ስታሊንን ለመለመን እንዴት እንደተማጸኑ ሲነገረው በከፍተኛ ሁኔታ ይስቅ ነበር። የእነርሱን ውርደት በማየት የሚረካም ይመስል ነበር። ሌሎች እንግዳ የሆኑ ባህሪያትን መታየት ጀመሩ። በውጫዊ ገጽታው ስታሊን እጅግ ትሑት ነበር። እርሱ የሰራተኛው መደብ መገለጫም ነበር። አንድ ሰው ለእርሱ ሕዝባዊ ክብር ወይም ውዳሴ እንዲቀርብ ሐሳብ ካቀረበ በቁጣ ምላሽ ይሰጥ ነበር። አንድ ሰው የዚህ ሁሉ ትኩረት ማዕከል መሆን የለበትም ብሎ የሚያውጅ ነበር። ነገር ግን ቀስ በቀስ ስሙና ምስሉ በየቦታው መታየት ጀመረ። ፕራቭዳ የተሰኘው ጋዜጣ ስለ እያንዳንዱ እንቅስቃሴው ታሪኮችን ይዘግብ ነበር። ይህም ሊባል በሚችል ደረጃ እንደ አምላክ ያከብረው ነበር። በወታደራዊ ሰልፍ ላይ አውሮፕላኖች ከላይ ሲበሩ ስታሊን የሚለውን ስም በስልት ይጽፉ ነበር። በእርሱ ዙሪያ እየገነባ ስላለው የግለሰብ አምልኮ ምንም አይነት ተሳትፎ እንደሌለው ቢክድም ለማስቆም ግን ምንም አላደረገም። ከጊዜ ወደ ጊዜ ስለ ራሱ በሶስተኛ መደብ መናገር ጀመረ። ልክ እንደ ግላዊ ያልሆነ አብዮታዊ ኃይል እናም እንደማይሳሳት አድርጎ ራሱን ይቆጥር ነበር። በንግግሩ ውስጥ አንድን ቃል በስተት ቢጠራው ከዚያ በኋላ የሚመጡ ተናጋሪዎች ሁሉ ቃሉን በዚያው በስተቱ መጥራት ነበረባቸው። ቃሉን በትክክል በጠራው ኑሮ ይላል አንዱ ከፍተኛ ረዳቱ። ስታሊን ስህተቱን እንዳረምኩት አድርጎ ይቆጥረው ነበር። ያ ደግሞ ራስን የማጥፋት ያህል አደገኛ ነበር። ሂትለር ሶቪየት ኅብረትን ለመውረር የተዘጋጀ መሆኑ እርግጠኛ በሆነበት ወቅት ስታሊን የጦርነቱን እንቅስቃሴ ያንዳንዱን ዝርዝር ሁኔታ በበላይነት መከታተል ጀመረ። ስታሊን ረዳቶቹ ጥረታቸውን እያላሉ ነው በማለት ዘወትር ይወቅሳቸው ነበር። በአንድ ወቅት እነዚህን ሁሉ ችግሮች እየፈታው ያለሁት እኔ ብቻ ነኝ፣ እዚያው ብቻዬን ነኝ ሲል አማሯል። ብዙም ሳይቆይ ጄኔራሎቹ በሁለት ሰዓት መካከል እንደሆኑ ተሰማቸው። የራሳቸውን ሐሳብ ቢናገሩ ስታሊን በከፍተኛ ሁኔታ ይናደዳል። የእርሱን ሐሳብ ብቻ ደግፈው ቢቀበሉ ደግሞ ለምንድነው የራሳችሁ ሐሳብ የሌላችሁ በሚል ይቆጣቸዋል። በአንድ ወቅት ለጄኔራሎቹ ከእናንተ ጋር መነጋገር ጥቅሙ ምንድን ነው? እኔ የምለውን ሁሉ ብልህ ውሳኔ ነው ጓድ ስታሊን ትላላችሁ ሲል ጮኸባቸው። በጦርነቱ ጥረት ውስጥ ብቻዬን ቀረው በሚል ንዴት በጣም ብቁና ልምድ ያላቸውን ጄኔራሎቹን አባረረ። አሁን የጦርነቱን እያንዳንዱን ዝርዝር ሁኔታ እስከሚዋጉበት ሰይፍ መጠንና ቅርጽ ድረስ ራሱ ይቆጣጠር ጀመር። ለረዳቶቹ የስታሊንን ስሜትና ፍላጎት በትክክል ማንበብ የሞትና የሕይወት ጉዳይ ሆነ። እርሱ እንዳይጨነቅ ማድረግ እጅግ ወሳኝ ነበር። ምክንያቱም ከተጨነቀም አደገኛና የማይገመት ይሆናል። አንድ ነገር እየደበቅ እንዳይመስለው አይን አይኑን ማየት ነበረብህ። ነገር ግን ለረጅም ጊዜ ትኩር ብለው ካየው ደግሞ ይረበሻል። ይህም በጣም አደገኛ ሁኔታን ይፈጥራል። እርሱ ሲናገር ማስታወሻ መያዝ ነበረብህ። ነገር ግን ሁሉንም ነገር መጻፍ የለብህም፣ አለበለዚያ ተጠራጣሪ ይሆናልና። ለስታሊን ግልጽ የሆኑለት አንዳንድ ሰዎች ስኬታማ ሲሆኑ፣ ሌሎቹ ግን ዕጣ ፈንታቸው እስር ቤት ሆነ። ምናልባትም ትክክለኛው መልስ መቼ ግልጽነትን መቼ ደግሞ ታዛዥነትን መቀላቀል እንዳለብህ ማወቅ ነበር። የእርሱን ማንነት መረዳት እርስ በርሳቸው ብቻ የሚያወሩት ምስጢራዊ ሳይንስ ሆነ። ከሁሉ የከፋው ዕጣ ፈንታ ደግሞ ወደ ቤቱ ለራትና ለሌሊት ፊልም ተጋባዥ መሆን ነበር። እንዲህ አይነቱን ግብዣ ውድቅ ማድረግ አይቻልም። ከጦርነቱ በኋላ ደግሞ እነዚህ ግብዣዎች እየበዙ መጡ። በውጫዊ ገጽታው እንደ ቀድሞ ነበር፣ ሞቅ ያለና የቅርብ የአብዮተኞች ወዳጅነት። ነገር ግን በውስጡ ፍጹም ሽብር የነገሰበት ነበር። እዚህ ሌሊቱን ሙሉ በሚቀጥሉት የጠጥቶ ማደር ጨዋታዎች ውስጥ የእርሱ መጠጥ ግን በውሃ እጅግ የላላ ነበር። ከፍተኛ ረዳቶቹን በሙሉ በንቃት ይከታተል ነበር። ራሳቸውን መቆጣጠር እንዲያቅታቸው ይበልጥ እንዲጠጡ ያስገድዳቸውም ነበር። በእነዚያ ሰዓታት እንዳይሳሳቱ ወይም ራሳቸውን አሳልፎ የሚሰጥ ነገር እንዳይናገሩ ሲታገሉ በማየት በውስጡ በደስታ ይፈነጥዝ ነበር። ከሁሉ የከፋው ግን የምሽቱ ማብቂያ ላይ ነበር። የግራማፎን ሙዚቃውን ከፍቶ ወንዶቹ እንዲጨፍሩ ያዝ ነበር። የወደፊቱን የሶቪየት መሪ ኒኪታ ክሩስቼቭን
ጎፓክ የተሰኘውንና በዝግታና በእርግጫ የታጀበውን አድካሚ ዳንስ እንዲጨፍር ያስገድደው ነበር። ይህ ጭፈራ ብዙ ጊዜ ክሩስቼቭን ሆዱን ያሳምመውና ያስመልሰው ነበር። ሌሎቹን ደግሞ ጥንዱ ነው እንዲጨፍሩ ያዛቸዋል። እርሱ ግን እነዚህ ትልልቅ ሰዎች ጥንዱ ነው ሲጨፍሩ እያየ በሳቅ ይንከተከት ነበር። ይህ የቁጥጥር የመጨረሻው ጥግ ነበር። እንደ አሻንጉሊት ጌታ እያንዳንዱን እንቅስቃሴያቸውን የሚዘውርበት መንገድ። ሮበርት ግሪኔ ይህን ታሪክ ያተተው ያለ ምክንያት አይደለም፣ ይልቁንም በተከታዮቹ ምክንያት ነው። አብዛኞቻችን ናርሲስት፣ አፍቅሮተ ራስ ወይም ራሱን በማፍቀር የሆንለለ ስንል ወዲያውኑ ራሱን የሚያሞግስና የሚፎክር ሰው ይመስለናል። ግሪን ግን ስታሊንን በማሳየት ናርሲዝም በትህትናና በወዳጅነት ጭንብል ሊደበቅ እንደሚችል ሊያስተምረን ይፈልጋል። ስታሊን ራሱን ዝቅ የሚያደርግና ለሰራተኛው መደብ የቆመ መስሎ መቅረቡ በዙሪያ ያሉትን ሰዎች በቀላሉ እንዲያጠምድ ረድቶታል። አንድ ሰው ከመጠን በላይ ትሁት ነኝ ካለ ወይም እኔ ለእናንተ ስል ነው የምኖረው የሚል ከሆነ በስተጀርባ ያለውን ስውር ፍላጎት መመርመር አለብን። ግሪን የስታሊንን ታሪክ የተጠቀመው ናርሲስቶች ሌላውን ሰው እንደ ሰው ሳይሆን እንደ ቁስ እንደሚያያቸው ለማሳየትም ነው። ስታሊን ጓደኞቹን ማስጨፈሩና ሲዋረዱ መሳቁ ሌላው ሰው የሚሰማው ህመም ለእርሱ ደስታ መሆኑን ያሳያል። በዙሪያ ያለ ሰው የሌላውን ህመም እንደ መዝናኛ የሚያይ ከሆነ ወይም ሰዎቹን እንደ አሻንጉሊት የሚጠቀምባቸው ከሆነ ያ ሰው ጥልቅ ናርሲስት ለመሆኑ ትልቅ ምልክት ነው። ስታሊን ገና ስልጣን ላይ ሳይወጣ ማራኪ ነበር። ስልጣን ሲይዝ ግን ጭራቅ ሆነ። ግሪን እንደሚለው ስልጣን ሰውን አይቀይርም፣ ይልቁንም በውስጡ ተደብቆ የነበረውን ማንነት ጎልቶ እንዲወጣ ያደርገዋል እንጂ። ስታሊን ስልጣን ሲይዝ በውስጡ የነበረው መጠራጠርና ፍርሃት መላውን ሶቪየት ህብረት አናወጠ። አንድ ሰው ስልጣን ወይም ገንዘብ ሲያገኝ የሚያሳየው ባህሪ እውነተኛ ማንነቱ ነው። ታዲያ ግሪን ለኛ የሚሰጠን መፍትሄ ምንድን ነው ያላችሁ እንደሆነ ሮበርት ግሪን ይህን ምዕራፍ የዘጋው በሁለት ምክሮች ነው። አንደኛ፣ እነዚህን ሰዎች ለይቶ ማወቅ። እንደ ስታሊን አይነት ሰዎችን ገና በጅማሬያቸው ካልተለዩ አንዴ ወደ ህይወት ውስጥ ከገቡም በኋላ በስሜት ጠፍረው ይዛሉ። ሁለተኛ፣ መራቅ። ከእውነተኛ ናርሲስት ጋር መሟገት ወይም እሱን ለመለወጥ መሞከር አይቻልም። ብቸኛው መፍትሄ ራስን ማራቅና ከእነርሱ ቁጥጥር ስር መውጣት ነው። ጆሴፍ ስታሊን ታሪክን የለወጠ መሪ ብቻ አልነበረም። እርሱ በሰው ልጅ ተፈጥሮ ውስጥ ለዘመናት ተሸሽጎ የኖረው ሊገድለን ያሰፈሰፈው ስውር ጠላት ትልቅ ማሳያ ነው። ሮበርት ግሪን ይህን ታሪክ የነገረን እንድንፈራ ሳይሆን እንድንነቃ ነው። ናርሲዝም ሁልጊዜም በጭካኔ አይመጣም። አንዳንዴ በትህትና፣ አንዳንዴ በወዳጅነት፣ አንዳንዴ ደግሞ ለአንተ ስል ነው በሚል አሳሳች ጭንብል ተሸፍኖ ይቀርባል። ስታሊን ጓደኞቹን በትከሻቸው አቅፎ ወደ ሞት እንደነዳቸው ሁሉ ዛሬም በሕይወታችን ውስጥ ሰብአዊ ክብራችንን የሚጋፉ እንደ አሻንጉሊት ሊዘውሩን የሚፈልጉና ስሜታችንን እንደ መጫወቻ የሚጠቀሙ ጥልቅ ናርሲስቶች አሉ። የእነርሱ ትልቁ መሳሪያ የእኛ ለማወቅ ነው። ልክ እንደ ኪሮቭ በእምነት ተኝተን ሳለ እነርሱ ግን ወጥመዳቸውን ያዘጋጃሉ። ታዲያ መፍትሄው ምንድን ነው? መፍትሄው ንቃት ነው። አንድ ሰው ከመጠን በላይ ትሁት ነኝ ካለ፣ ሰዎች ሲዋረዱ ደስታ የሚሰማውም ከሆነ ወይም ሁልጊዜ የእርሱን የበላይነት ካልተቀበልክ ቁጣ የሚቀርመው ከሆነ ቆም ብላ አስተውል። ከእውነተኛ ናርሲስት ጋር መሟገት አይቻልም፣ እርሱን መለወጥም አይቻልም። ብቸኛው ድል ራስን ማዳንና ከጭንብሉ ጀርባ ያለውን እውነት ቀድሞ መረዳት ነው። ትልቁ ጦርነት ከውጭ ካለው ጠላት ጋር ሳይሆን በወዳጅነት ስም ከሚመጣው ስውር ማንነት ጋር ነው። ዛሬ ይህንን ታሪክ ያየነው ነገ የእናንተ ታሪክ እንደ ኪሮቭ እንዳይሆን ነው። ስትከታተላችሁ እናመሰግናለን። ዝግጅታችን ከወደዳችሁት ለወዳጆቻችሁ አጋሩት። ለቀጣይ የሰው ልጅ ባህሪ ምስጢራት ደግሞ ሰብስክራይብ ማድረጋችሁን አትርሱ። ጭንብሉን ግለጡ፣ ራሳችሁን ጠብቁ። ጤና ይስጥልን።